ሰላም ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በብዙ የፊልም ስራዎች የምናውቀው አርቲስት ደሳለኝ ኃይሉ ስለ መምህር ግርማ የማውቀው ብዙ ነገር አለ፣ ህዝቡ ማወቅ አለበት፣ ዝም ማለት የለብኝም ብሎ በማሰቡ ያወጣቸው ብዙ መረጃዎች አሉ እና በዚህ ቪዲዮ አዘጋጅቼ አቀርቤላችኋለሁ። እስከ መጨረሻው በማየት አትርፉባቸው። እኔም መጨረሻ ላይ ያለኝን ሀሳብ የምነግራችሁ ይሆናል። ወደ ቪዲዮ። እንዴት አደራችሁ? ይህን እድል የሰጠን እንዲህ የሰበሰበን እግዚአብሔር አምላክ እንዲህ ያሉ አባት እንዲህ ያሉ የወገንን የልጆችን የእናቶችን የትውልዱን የታሰርንበትን እንደዚህ ዝናብ ጭቃ ፀሐይ ሳንል በተለየ ጉባኤ እንድንሰበሰብ ይህን እድል ይህን የፈቀደልን እግዚአብሔር አምላክ ክብር ምስጋና ለሱ ይሁን። እኔ መምህር ሲያስተምሩ ሁልጊዜ ሆድ ነው የሚብሰኝ። የታሰርንበት የሚገባው አባት የታሰርንበት የሚገባው አባት የቀመሰ የደረሰበት ያየው ብቻ ነው የሚገባው። ከሳሾቻችን ብዙ መሆናቸው በእግዚአብሔር አውደ ምሕረት የሚባለው ነገር በተግባር ያሳዩን አባት በራሳችን ያመጣነው ኮተት ኃጢአት እግዚአብሔር አታድርጎ ያለንን አድርገን አድርጎ የተባለውን አናደርግ አታድርጎ የተባለውን እያደረግን ሌሎች በክፋት በምቀኝነት ከቤተሰብ ጀምሮ የሰው ጠላቱ ቤተሰቡ ነው እስኪል እርስ በርሳችን አንዳችን ለአንዳችን ጤና ሰላም የለን የክፋት ስራ ተተብትበን በሶስተኛ ደግሞ ወገን በዘር ማንዘር የመጣ የታሰርንበት ሁለት ወላጅ አራት አያት ስምንት ቅድሚያት እያለ ከዛ ሲሳሳብ የመጣ የክፋት የአምልኮ ውጤት እነዚህን ሁሉ ሁላችንም ሁልሽም እያንዳንዳችን የታዝንበትን እናውቃለን። እኔ ምስክር ነኝ። ክርስቶስ መድኃኔ ዓለም ደጉ ብሩክ አምላክ እሱ ያስተማረንን የእግዚአብሔርን ቃል በማስተማራቸው ከ1100 በላይ ቪዲዮዎችን ያለመታከት ዩቲዩብ ላይ የምታገኙትን ያን ሁሉ ህይወት የሆነ ትምህርት እዚህ ጋር እንዳስተማሩን ሁሉ በማስተማራቸው ከኢትዮጵያ ኦርቶዶክስ ተዋህዶ አውደ ምሕረት ውጪ የትም ቦታ ጋር አውደ ምሕረትን የምህረት አደባባይ መሆኑን ያሳዩ። 1 ዓመት 2 ዓመት አይደለም። እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆንኩ። በዘር ከመጣው ራሴ ካመጣሁት በሰው በክፋት በሚነሱ በሚደረግ ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል። ለክርስቶስ አንሆን፣ የሚጠቅመንን አናቅ፣ የምንወቅሰውን አናቅ። እኛ ጅሎች ነን እንዴ? እኛ የሚጠቅመንን አናቅም እንዴ? የቱ አባት ችግራችንን ጭንቀታችንን ማጣታችንን መጎዳታችንን የትኛው ነው አደባባይ አውደ ምሕረት ላይ በቀን በቀን እየዳበሰ በቀን በቀን እየዳሰሰ እየፈወሰ እያስተማረ ቃሉ ሕይወት በሆነ ምግብ እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ነው። ይከፍላል እኮ። በድህነታችን እንዴት ያላግጡብናል! እንዴት በአደባባይ በእግዚአብሔር በር ላይ አውደ ምሕረት ላይ ያገኘነውን ምሕረት ቤተክርስቲያንንም እኮ ስድብ እኮ ነው።
እኔ እኮ ማለት ሰው እኔም እኮ የዚህ ሰለባ እስረኛ ነበሩ። ቆሜ እንድናገር የፈቀደልኝ እግዚአብሔር ነው። እቺ ቤተ ክርስቲያን ነች። እኛ አባት ላይ ያደረ ቅዱስ መንፈስ ነው። እግራቸው እኮ ያብጣል። በዚህ እድሜያቸው 30 20 ዓመት በሙሉ ይሄን ሁሉ እኛ የራሳችን ያመጣነው ኮተት፣ ኃጢአት፣ በሽታ፣ ደዌ፣ እስራት እንዴ ያልተሰራ ቤተ ክርስቲያን አለ እንደ በሳቸው መሃል ያለውን ትልልቅ ቤተ ክርስቲያን ለሳንቲም ለቀማ ብቻ እየተጠቀሙበት እንዴ የትኛው ቦታ የትኛው ደብር ላይ ነው በሺ የሚቆጠር እየተፈወሰ እየተዳነ? ክርስቶስ እኮ መድኃኔዓለም እኮ ያሳየን እኮ በህይወት ስንኖር እንዴ እኔ አይገባኝም ኃጢአተኛ ቆሻሻ ነኝ አውደ ምሕረት ላይ ቆሜ አልናገርም በሚል ነው። ትህትናን ያስተማሩ አባት ስላሉ ስንቱን ገዳም ነው እኔ ማቀው አብሬ እየሄድኩ የተሰራ በሚሊዮን በሺዎች የሚቆጠር ይሄ ሐሰተኛ አጥማቂ የሚሰራው ነው። ንስሐ ግቡ፣ ስጋው ደሙ ተቀበሉ፣ ከስራትም ይፈታ። የወገኖቹን የልጆቹን የምእመናን ችግር መከራ የሚቀበል አባት አብሮ የተንቀጠቀጠ እግሩ ግማሽ ቀን ሙሉ የት ነው ያለው እንዴ? እናውቀዋለን እኮ በአደባባይ መቆምን። ሳንቲም አምጡ ነው፣ ጭቅጭቅ ነው በየቦታው። የት ቦታ የት አደባባይ ነው ሰው የራሱ ችግር ስለተፈታለት በወረፋ በግድያ ሳንቲም ገንዘብ የሚሰጥ? የትኛው ደብር የትኛው አገልግሎት ላይ ነው? በመንግስት በነቀይ መስቀል በናስቦት ገዳም በነ መቄዶንያ በሚሊዮን የሚቆጠር እየወጣ እኮ የሚሰጠው በእግዚአብሔር ማዳን በረከት ጸጋ እኮ ነው። አንድ መንፈሳዊ አባት እኮ የሚለካበት እኮ መለኪያ መስፈርቶች አሉ። ዓለም አቀፍም በሀገር አቀፍም በቅዱስ ቤተ ክርስቲያን እንዴ አናቅም እንዴ? እዚህም የምንመጣ እርስ በርስ እየተዛዘን የሥርዓት ቤት ነች ቅዱስ ቤተ ክርስቲያን። አገር አቋርጠው የሚመጡ በጣም ብዙ የተጎዱ እናቶች አባቶች አሉ። ሃይማኖት ሳይመረጥ ስንቱ አይደል እንደሚፈወሰው እዚች አደባባይ ላይ እዚች አውደ ምሕረት ላይ ከዚህ ነው ከዛ ነው ሳይባል የተጨነቀ የተቸገረ የታሰረ ሁሉ የተፈታበት። እግዚአብሔር ልብ ይስጣችሁ። እግዚአብሔር ከሳሾች ወቃሾች፣ እግዚአብሔር በጉዳታችን የምትሳለቁ፣ እግዚአብሔር ባደረገልን የምትሳለቁ፣ እግዚአብሔር አምላክ የሰው ስራት የሰው ጭንቀት የማይገባችሁ እኛ በፊልም ቋንቋ ዲያሎግና አክሽን የምንለው አለ። ዲያሎግ ተናግሮ ሰብኮ መሄድ ብቻውን ምን ዋጋ አለው? ያን የተናገሩትን ጻድቃን ቅዱሳን የሰሩትን አድርጎ ተግብሮ ማሳየት ይገባል። ብዙም ፋሎት ብዙ ቁስል አለ ውስጤ ተተነው ነው። እሳቸውም እየገሰጹ ተው እየተባልን አሁንም አገልግሎቱ ለሁሉም እያንዳንዱ ሰው ተጨንቆ ትራንስፖርት አውጥቶ መከራው ላይቶ በዝናብ እዚህ የመጣችሁ እግዚአብሔር አምላክ የተጨነቃችሁ ሁሉ እሱ ይድረስላችሁ። እኔን ያደረገልኝ እግዚአብሔር ያደረገልኝ ለሁላችሁም የተጨነቃችሁትን ያድርግላችሁ። እንግዲህ ቪዲዮው የሰማችሁትን ያያችሁትን ይመስላል። ብዙ ነገር እንዳወቃችሁበት እንደተጠቀማችሁበት ተስፋ አደርጋለሁ። ከዚህ በፊትም የለቀኳቸው ብዙ መረጃዎች ቪዲዮዎች ስላሉ ገብታችሁ በማየት ተጠቀሙባቸው። ቤተሰብ ሁኑ። ሰብስክራይብ በማድረግ አብረን እንደግ። እስከ መጨረሻው አይታችሁ ስለተከታተላችሁኝ በጣም አመሰግናለሁ። ሰላም ሁኑ። እግዚአብሔር ከሁላችን ጋር ይሁን።